ስፍራህን የሚቀይር የእግዚአብሔር እጅ እየመጣ ነው። ስፍራሽን የሚቀይር የእግዚአብሔር እጅ እየመጣ ነው። ከጎናችሁ ያለውን ሰው ነካ አርጉትና ስፍራህን የሚቀይር የእግዚአብሔር እጅ እየመጣ ነው በሉት። ይሄ 30 ቀን ውስጥ የማንም አሻራ ሳይኖር ስፍራችን ይቀየራል። ማንም ሳይደግፈን፣ ማንም ሳይረዳን፣ ማንም ከኛ ጋር ሳይቆም እግዚአብሔር ብቻውን ስፍራችንን ይቀይራል። ንገሩት ከጎናችሁ ያለ እግዚአብሔር ስፍራህን ይቀይራል በሉት። አሜን። መጽሐፍ የያዛችሁ ዘፍጥረት ምዕራፍ 24 አውጡልኝ። ይህንን ቃል ላገልግላችሁ። በእግዚአብሔር ዓላማ፣ በእግዚአብሔር እቅድ፣ በእግዚአብሔር ፕሮግራም ወደኛ ቤት በእነዚህ ቀናቶች፣ በእነዚህ ሳምንታቶች፣ በዚህ 3 ሳምንታቶች የእግዚአብሔርን ማዳን የምታዩበት ሳምንት ይሆናል። ንገሩት ከጎን ያለውን ሰው የእግዚአብሔርን ማዳን ታያለህ በሉት። ዛሬ እዚህ ቤት አይተህ ትወጣለህ በሉት። ኢየሱስ ለዘላለም ጌታ ነው። አሜን አሜን። አገኛችሁት? ስፍራው ዘፍጥረት ምዕራፍ 24 ላይ ከቁጥር 50 ጀምሮ ያለውን አንብብልን። ላባና ባቱኤልም መለሱ፣ እሺ እንዲህም አሉ፣ እሺ ነገሩ ከእግዚአብሔር ዘንድ መጥቷል። ቆይ ነገሩ ከማን ዘንድ? ንገሩት። ከእግዚአብሔር ዘንድ መጥቷል በሉስ። ከእግዚአብሔር ዘንድ መጥቷል። እሺ ቀጥልልኝ። ክፉም በጎም ልንመልስል አንችልም። ርብቃ እነዋት በፊት ናት፣ ይዛሃት ሂድ፣ እግዚአብሔር እንደተናገረ ለጌታ ልጅ ሚስት ትሁነው። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ለማን? ለእግዚአብሔር። እሺ ሎሌው የብርና የወርቅ ጌጥ ልብስ አወጣ፣ ለርብቃም ሰጣት። የከበረ ስጦታ ለወንድሟና ለእህቷ አቀረበ። እርሱም ከእርሷ ጋር ያሉት በሉ ጠጡ፣ ከዚያም አደሩ። ማልደው ተነሱና ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። ወደ ማን? ወደ ጌታዬ። ወደ ጌታዬ ያዟት። እሺ ወንድምና እናቷም ብላቴናይቱ 10 ቀን ያህል እንኳ ከኛ ዘንድ ትቀመጥ። ስንት ቀን? 10 ቀን። 10 ቀን ትቀመጥ። እሺ የሚያስቀምጥ መንፈስ ትሄዳለች አሉ። እሺ እርሱም እግዚአብሔር መንገዴን አቅንቷልና አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራ ከአፏም እንጠይቅ አሉ። እሺ ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውን ርብቃን ሞግዚቷን የአብርሃምን ሎሌ ሰዎችን አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽን የጠላቶችሽን ደጅ ይውረስ አሏት። እስቲ የእግዚአብሔር ጉብኝት ምዕራፍን ይቀይራል በሉስ። ቀኝ እጃችሁ ከፍ አድርጉና የእግዚአብሔር ጉብኝት ምዕራፌን ይቀይራል በሉስ። አሁን ወንድማችን ፓስተር አቤ ያነበበበት ክፍል ላይ የሚገርማችሁ ነገር ይህንን ቃል ብዙ ጊዜ እዚህ ቤት ውስጥ ኮንፌስ እናደርጋለን፣ እናውጃለን፣ እናወራለን እና ዛሬ እዚህ ቤት ውስጥ የመጣችሁ ይሄ የወሩ የመጀመሪያው ሳምንት የወሩ የሁለተኛው ቀን ላይ ነው ያለነው። የወሩን ኃይልና የወሩን ፓወር ለመጠቀም የመናፍስቱም ዓለም ዴይ ቱ ዴይ ፋይት ያደርጋል። እየሰማችሁኝ ነው? እኛ ወራችን ላይ እንደምናውጀው እነሱም ያውጃሉ። በዚህ ወር እንደዚህ እንሆናለን፣ በዚህ ወር እንዲህ ይሆናል፣ በዚህ ወር ውስጥ እንደዚህ እያሉ ፕሮፖዛል ቀርጾ ይሰማራል። በዚህ ወር ውስጥ ህዳር የተባለ ወር ውስጥ የመጣችሁ ሰዎች የምናገርበት ርዕስ እንደዚህ የሚል ርዕስ ነው። የእግዚአብሔር ጉብኝት ስፍራን ይቀይራል ነው። አጠገባችሁ ያለውን ሰው በእግዚአብሔር ጉብኝት ስፍራ ይቀየራል በሉ። የሚገርማችሁ ነገር ይሄ የማን ሎሌ ይለዋል? የይስሐቅ ሎሌ ወይም የአብርሃም ሎሌ። ለማን? ለይስሐቅ። አብርሃም ከመሞቱ በፊት ከመሰብሰቡ በፊት የአደራ መልእክት ነው የተቀበለው። ለልጄ ለማን? ለይስሐቅ ከወገኖቹ መካከል ምን እንድትሆነው? ሚስት እንድትሆነው ሂድና አምጣለት ብሎ ነው ማን አደራ የሰጠው? አብርሃም።
አብርሃም ለሎሌው የሰጠው ማለት ነው። የሚገርማችሁ ነገር ይህ ሎሌ የአብርሃምን አደራ ይዞ ወደ ሶሪያ ምድር ወደ ላባ ቤት መጣ። ከዛ ከላባ ልጆች መካከል ቆንጂዬ መልከ መልካም የሆነች ማን የምትባል ርብቃ የምትባል አንድ ወጣት ልጃገረድ ነበረች ይላል። የሚገርማችሁ ነገር ይህ ሎሌ በምሪት በእግዚአብሔር ምን ብሎ ነው የወጣው? የአብርሃም አምላክ ከፊቴ ውጣ፣ ለባሪያ ሚስት የምትሆነዋን ልጅ ከፊቴ አዘጋጅልኝ፣ ይዤ እንድመጣ እርዳኝ ብሎ ነው የወጣው። ምሪት ተከትሎ ስለወጣ እግዚአብሔር እንደ ምሪት ምን አዘጋጀለት? ሚስት ለይስሐቅ ሚስት የምትሆን ማንን? ርብቃን አዘጋጀለት። ውሃ በሚቀዱ ሴቶች መካከል አገኛት። ወደ ቤትሽ ይዘሽኝ ሂጂ፣ ልቤ አርፏል፣ ካንቺና ከቤተሰብሽ ጋር ማወራው ነገር አለ። ላንቺና ለቤተሰብሽ ምን አምጥቻለሁ? በረከትና ስጦታ አምጥቻለሁ። አቤት አቤት! ይሄ ሎሌ ከይስሐቅ ወይም ከአብርሃም ቤት ሲወጣ በባዶ እጁ አልወጣም። ሊይዟት ለሚመጣ ሚስት ለይስሐቅ ለምትሆኗ ሴት ምን ይዞ ነው የመጣው? ስጦታ ይዞ ነው የመጣው። በዚህ 30 ቀን ስጦታ ያዘ መልአክ ያገኛቸዋል። አራ ግድ የለህም፣ እጅ ከፍ አድርግና አሜን በለኝ። ስጦታ ይዞ ነው የመጣው። በግመል ስጦታ ጭኖ ነው የመጣው። ፓወርፉል የሆነ ስጦታ። እግዚአብሔር አምላክ ምስክሬ፣ በዚህ 30 ቀን የሆነ እንጅል የሆነ መልአክ ወደ ቤታችን ስጦታ ይዞ ይመጣል። ስፍራችንን የሚቀይር፣ ሰፈራችንን የሚቀይር፣ ቦታችንን የሚቀይር የእግዚአብሔር መልአክ ይመጣል። እጃችሁ ከፍ አርጉና የጉብኝት ቀኔ ነው በሉ ሲያኔ። ይኸው ስሙኝማ፣ የሚገርመኝ ቃል ቢኖር ይሄ ቃል ነው። ቁጥር 51 ጀምሮ ያለው ቃል ወንድሜ ያነበበው ክፍል ላይ የሚገርማቸው ነገር 3-4 ትላልቅ ነገሮች እዛ ክፍል ውስጥ ተካሂደዋል። ይህ ሰው ልክ ርብቃን እንዳያት ወደ ቤቱ ይዛ ሄደች። ለእናቱና ለአባቱ እጅ ነንሳ፣ ከአባቴ ከባሪያዬ ከማን ነው ከአብርሃም ቤት ለልጁ ለይስሐቅ ሚስት እንድትሆን ተልኬ ነው የመጣሁት፣ ልጃችሁን ይዤ ልሄድ ነው አለ። ጠየቃቸው። ከዛ እነዚህ ላባና ቤቱ ውስጥ ያሉትን አናገራቸው። ላባ ከእግዚአብሔር ዘንድ መጥቷልና ልንከለክል አንችል። ከማን ዘንድ? ከእግዚአብሔር ዘንድ። ወዳጆቼ በዚህ ከፀሐይ በታች በምድር ላይ ያሉ ሁሉ ነገር ላይ እግዚአብሔር ዳርቻን አበጀላቸው ይላል። የሰው ሰራሽ ሁሉ ነገር ላይ ገደብ አለ። የእግዚአብሔርን ነገር ግን የሚገድብ የእግዚአብሔርን አሰራር የእግዚአብሔርን ሉዓላዊነት የሚቋቋም ማንም ኃይል ምንም ኃይል በምድር በሰማይ ይሁን በየትኛውም አቅጣጫ ከእግዚአብሔር ዘንድ የመጣ ነገር አይከለከልም የሚል ሰው ካለ ጮሆ አሜን ይበለኝ። ከእግዚአብሔር ዘንድ ምን መጥቷልና ልንከለክለው? በዚህ 30 ቀን ከአርያ የሚመጣ ከእግዚአብሔር ዓለም የሚመጣ ነገር ማንም በሉኝ የማይከለክለው በር እግዚአብሔር ይከፍታል። እስቲ የማይዘጋ በር ይከፈታል በሉ። እጃችሁ ከፍ አድርጉና የማይዘጋ በር ይከፈታል በሉ። ስጋ ለባሽ የማይከለክለው አልሰማችሁ? ማን የማይከለክለው? ስጋ ለባሽ የማይከለክለው ከፀሐይ በታች በምድር ላይ ማንም ሊያስቆመው የማይችለው የእግዚአብሔርን ጉብኝት ታያላችሁ። እስቲ ከጎናችሁ ያለውን ሰው የእግዚአብሔርን ጉብኝት ታያለ በሉት እና እንደዚህ ያለ ከእግዚአብሔር ዘንድ መጥቷልና ልንከለክለው አንችልም። ከማን ዘንድ ስለመጣ? ከእግዚአብሔር ዘንድ ስለመጣ ልንከለክለው አንችልም ማለት አንደኛ ይሄ ነው። ሁለተኛ ልጅቱን እንጥራሉ። የልጅቱን ደግሞ ዳሪ ወይም የልጅቱ የልቧን ሐሳብ ጠየቋት። ልጃችን ርብቃ ከዚህ ሰው ጋር ትሄጃለሽ ብሎ ሲጠይቋት ምን ብላ መለሰች? አዎ ሄዳለሁ። ምን አታርጉ? አታዝግዩ። ሁለተኛው መልስ እንደዚህ ነው፣ አዎ እሄዳለሁ። ወዳጆቼ ለካ የእግዚአብሔር ጉብኝት ምዕራፍ ይቀይራል። ለካ የእግዚአብሔር ጉብኝት የእናትንና የአባትን ፍቅር አሸንፎ ያስወጣል። የቤተሰብ ፍቅር የአባት እናት ፍቅር ምንድነው? እስከማይገድባት
አሳዳጊዎቿን እንኳን ፊት ለፊቷ ላይ አስቀምጣ አይ ከዚህ ሰው ጋር ነው መሄደው አለች። ትሄጃለሽ? ኧረ አንድ 10 ቀን ተቀመጪ። ኖ ከዚህ ሰው ጋር እሄዳለሁ አለች። ዋይ ብሎ ሲጠይቋት እልፍ ወደሚሆንበት ሰፈር፣ ታሪኬ ወደሚቀየርበት ሰፈር፣ ስሜ ወደሚቀየርበት መንደር እንዲህ ብዬ ልጸልይላችሁ ዛሬ በኢየሱስም መታወቂያችሁ ወደሚቀየርበት ሰፈር እግዚአብሔር ጎትቶ ያውጣችሁ። ማን ነው አንድ ሰው እጁ ከፍ አድርጎ አሜን እጅ ሰርጋና አሜን። ወገኖቼ አጠገባችሁ ያለውን ሰው የእግዚአብሔር ጉብኝት በሉት። እሺ ታሪክህን ይቀይራል በሉት። ስምህን ይቀይራል በሉት። አድራሻህን ይቀይራል በሉት። ሽታህን ይቀይራል በሉት። የሆነ ሰው ዛሬ የእግዚአብሔር ጉብኝት መጠሪያውን ሲቀይር አያለሁ። እጅ ከፍ አድርግና መጠሪያ ይቀየራል በሉ። እሺ እግዚአብሔር ሲጎበኝ ብድግ በሉ። እግዚአብሔር ሲጎበኝ፣ እግዚአብሔር ሲያስብ፣ እግዚአብሔር ሲመለከት፣ እግዚአብሔር ሲያይ ጌታ ምስክሬ ነው ምላችሁ ለሰፈር ለከተማ እግዚአብሔር መፍትሄ ያደርጋል። እስቲ እጃችሁ ከፍ አድርጉና እግዚአብሔር መፍትሄ ያደርገኛል በሉ። እግዚአብሔር መፍትሄ ያደርገኛል በሉ። እንዲህ አለች፣ ልሂድ ምን አታርጉኝ አታዘግኝ። ጳውሎስ ከኢየሩሳሌም ሳይነሳ በፊት ሮም በአግሪጳ ፊት ቆሞ ወንጌል እንደሚመሰክር እግዚአብሔር ተናግሮት ነበር ይላል። ልክ ከመነሳቱ በፊት በዚህ ጉዞ ላይ ጥፋት አለ ምን አለ ብሎ ለካፒቴኑ ቢነግረውም ሊሰማው አልቻለም ነበር። ፋይናሊ የሚገርማችሁ ነገር 27ኛው ምዕራፍ ላይ አብራቂስ የሚባለው ንፋስ ተነስቶ 14 ቀን በሞትና በሕይወት መካከል ሆኖ መላጢያ የተባለች አንድ ደሴት ደረስን ይላል። አብራቂስን አልፈን ደረስን። ግን የሚገርማችሁ ነገር የሰማው ቃል ነበር የት ትደርሳለህ የሚል ቃል ሮም ግን አብራቂሱ መንገድ ላይ ሊያስቀረው ነበር የተነሳው። እግዚአብሔር ጥግ ላይ አደርሳለሁ ብሎ ተናግሮ መሃል ላይ ጥሎ የሚሄድ አምላክ አይደለም። ሚገርም በደና በደረስንም ጊዜ ብርድ ስለነበረ ብዙ ጊዜ ስለምታውቁት ይሄን ቃል እሳትን ሳቀጣጥል ከእሳቱ ውስጥ ምኗ ወጣ ይላል። እፍኝቷ ወጣ ምን አደረገችኝ አለ ይላል። ነደፈችው ይላል። እና በሱ ምክንያት የተሻገሩ እነዛ ነፍሰ ገዳዮች፣ ሌቦች ሁሉ፣ እስረኞች ሁሉ፣ ታራሚዎች ሁሉ ምን አሉት? ይሄ ሰውዬ በደና ቢሻገርም የአምላክ ፍርድ ምን አላረው አልተውም ብሎ ተነጋገሩ ይላል። ሊወርቅ ነው ይሄ ሰውዬ በቃ ሮም ሳይደርስ ሊቀበር ነው እያሉ ተነጋገሩ ይላል። እሱ ግን እፉኝቷ ምን አደረጋት? እባብቷን አራገፋት ይላል። አጠገብ ያለውን ሰው ነካ አርጎና የሚያደክምን የሚያዘገይን አራግፈ ትደርሳለህ በሉት። እስቲ እጃችሁ ከፍ አርጉና አራግፌ እደርሳለሁ በል። ሶስት ጊዜ አንድ አራግፌ የመጨረሻ ድገሚስ የመጨረሻ በሽታን አራግፎ ኃጢአትን አራግፎ የቤተሰብን መርገም አራግፎ ጭንገፋን አራግፎ አራ በጌታ እጃችሁ ከፍ አርጉና አራግፌ እደርሳለሁ በለኝ። ወዳጆቼ እንዳንደርስ የሚከለክሉን ብዙዎች ናቸው። እንዳንደርስ እግዚአብሔር ወዳለን ስፍራ እንዳንደርስ፣ እግዚአብሔር ወደ ተናገረን ቦታ እንዳንደርስ፣ እግዚአብሔር ወደ ማለዳ ላይ ወደ አወራን ቦታ እንዳንደርስ የሚከለክሉን ብዙ ነገሮች አሉ። እግዚአብሔር ግን እንደዚህ ይልሃል፣ ምንም የሚከለክል ነገር ቢኖርም መድረስህ አይቀርም። አጠገብ ያለውን ሰው እግዚአብሔር ያደርሳል በሉት። ድገሙና በሉት። ቁጥር 27 እንዲህ ይላል፣ እርሷንም ብላቴናውንም እንጥራ ከአፏ ምን እንበል እንጠይቃለን። ርብቃን ጠየቋት፣ ከዚህ ሰው ጋር ትሄጃለሽ አሏት። እርሷም እሄዳለሁ። አጠገባችሁ ያለውን ሰው እሄዳለሁ በሉት። አልቆምም በሉት። የሚያስቆሙ ነገሮች ስለሌሉ አይደል? አልሰማችሁ? ምን የማይሉ ነገሮች፣ የሚያስቆሙ ነገሮች ስለሌሉ አይደል? እያገለገልን ያለ ነው። ብዙ የሚያስቆሙ ሐሜቶች፣ ብዙ የሚያስቆሙ ሰልፎች፣ ብዙ የሚያስቆሙ ምኖች፣ ሰልፎች፣ ቻሌንጆች፣ መከራዎች አሉ። ግን በነዛ ሁሉ ውስጥ እግዚአብሔር እያስቀጠለን እያስጓዘን፣ አራ አሜን። አጠገባችሁ ያለውን ሰው አልቆምም እሄዳለሁ በሉስ።
እሄዳለሁ አለች። ለማን ነው ያለችው ይህንን መልስ? ለቤተሰቧ ነው። እሄዳለሁ፣ ለእናቷ ለአባቷ እሄዳለሁ። ከማን ጋር? ከሎሌው ጋር እሄዳለሁ። ከዚህ ሰው ጋር እሄዳለሁ። ከዚህ ሰው ጋር እሄዳለሁ። መቆም አልፈልግም። ከዚህ ሰው ጋር ከናንተ መቆም አልፈልግም። አታዝ እሄዳለሁ። ወዳጆች እግዚአብሔር ዛሬ እንዲህ ነው እያላችሁ ያለ፣ ተንቀሳቀሱ፣ አትቁሙ። አንድ ቦታ ውስጥ እንደ ከተረ ኩሬ ውሃ አንድ ሰፈር አትቁሙ። በአንድ መንደር ውስጥ አትያዙ። በአንድ ነገር ውስጥ አትያዙ። ተንቀሳቀሱ ነው እግዚአብሔር እያላችሁ ያለ። ዘዳግም ምዕራፍ 1 ቁጥር 45 ላይ እግዚአብሔር 40 ዓመት ሙሉ በአንድ ተራራ ስር አንድ አይነት ምግብ፣ አንድ አይነት ሰፈር፣ አንድ አይነት አለባበስ ውስጥ አንድ አይነት ኔትወርክ ውስጥ እየዞሩ ያሉትን እስራኤላውያን መጣና እንደዚህ አላት፣ ተንቀሳቀሱ፣ ይበቃቸዋል። ይህንን ተራራ ምን ማለት መዞር ይበቃቸዋል፣ ተንቀሳቀሱ አላቸው እግዚአብሔር። እግዚአብሔር ከማን ጋር ነው የሚንቀሳቀሰው? ከሚንቀሳቀሰው ሰው ጋር ነው የሚንቀሳቀሰው። ወዳጆቼ ዛሬ እዚህ ቤት ውስጥ የመጣችሁ እግዚአብሔር እንደዚህ ነው የሚላችሁ፣ ተንቀሳቀሱ፣ ተራመዱ። አጠገብ ያለውን ሰው ተንቀሳቀስ፣ ተራመድ በሉት። ስትራመድ በሉ ሲል ስትንቀሳቀስ እግዚአብሔር አብሮህ ይንቀሳቀሳል። ዛሬ ለአንድ ሰው ይህን ትንቢት እናገራለሁ። የሚያዘገይህ መንፈስ ይመታ፣ የሚያስተጓጉልህ መንፈስ ይመታ፣ የሚጎትትሽ መንፈስ ይመታ። እጅሽ ከፍ አድርግና ተመታ በለኝ። 1 2 የመጨረሻ ምን አለች አቤ ርብቃ? እሄዳለሁ። ምን አትበሉኝ። ትሄጃለሽ ስሏት፣ አዎ እሄዳለሁ። ከዛ ቁጥር 59 እንዲህ ይላል፣ እህታችን ርብቃ ሞግዚቷንም የአብርሃም ሎሌ ሰዎችንም ምን አደረጓቸው? አሰናበታቸው ይላል። ዛሬ እናንተን ለመሸኘት ነው የመጣሁት። እስቲ አጠገቤ ያለውን ሰው ነካ አርግና፣ አቤት አቤት። 2 ደቂቃ እኮ ነው የምናገረው፣ ግን አጠገባቸው ያለውን ሰው የተቀመጠም ሰው ካለ ተነሱና ያዙትና ከማይመጥን ሰፈር ትሰናበታለህ በሉ። ወደ ክብርህ፣ ወደ ሙላትህ፣ ወደ ሞገስህ፣ ወደ ሰልግህ፣ ወደ ተከፈተው በር ለሰው በረከት ወደምትሆንበት ሰፈር ዛሬ በኢየሱስም እግዚአብሔር ያሰናብታል። ያመነ ሰው ካለ ይሸኙኛል ይበለኝ። ድገምና ይሸኙኛል በለኝ። ለሁለት ሰው ሲጨብጡትና ይሸኙሃል በሉት። ወደ ሞገስህ፣ ወደ በረከትህ፣ ወደ ስኬትህ፣ ወደ ተከፈተ በር ይሸኙሃል። እጃቸውን በአፋቸው እየጫኑ ኢየሱስ ጌታ ነው። እስቲ አንድ ሰው ጮህ አሜን። በዚህ ሳምንት የእግዚአብሔር ጉብኝት ታሪክን ይቀይራል። የእግዚአብሔር ጉብኝት ስም ይቀይራል። የእግዚአብሔር ጉብኝት መታወቂያን ይቀይራል። ጮኻችሁ አሜን በሉኝ በኢየሱስ። እስቲ አንዴ ከኔ ጋር የእግዚአብሔር ጉብኝት በሉ። ስሜን ይቀይራል። የእግዚአብሔር ጉብኝት በሉ። ታሪክ ይቀይራል። የእግዚአብሔር ጉብኝት በሉስ። አድራሻ ይቀይራል። ኦፎሌ ይኸው ልጠቅልል ሐሳቤ። የእግዚአብሔር ጉብኝት ምንን ይቀይራል ነው ያልኳቸው? አድራሻን ይቀይራል። የርብቃ አድራሻ የተቀየረው በእግዚአብሔር ጉብኝት ነው። ወዳጆቼ ሰው እንኳን ሰውን ሲጎበኝ የሰውን አድራሻ ይቀይራል። ሰው እንኳን ስጋ ለባሽ እግዚአብሔርን የሚያክል መለኮት አምላክ አንተ ቤት መጥቶ ያንተን ታሪክ እንዴት አይቆይም? ከዘፍጥረት እስከ ራእይ እግዚአብሔር መጥቶ የጎበኛቸው ሰዎች ታሪካቸው የተቀየረ። ማኑኤል ትዝ አይላችሁ? ማኑኤል ቤት የመጣው መልአክ እንጅል ትዝ አይላችሁ? መካንነት የሚለው ምዕራፍ እኮ ነው የቀየረው። በምንድን ምዕራፍ የተቀየረው? በእግዚአብሔር ጉብኝት ነው የተቀየረው። በእግዚአብሔር ምሕረት ነው የተቀየረው። መካኗ እኮ ወለደች ይላል። ሂዱ ዘካርያስ ቤት የመጣው መልአክ የእግዚአብሔር ጉብኝት። ይሄ መለኮታዊ ጉብኝት ይባላል። አሮጊቷ እኮ ባለቀ ሰዓት በባከነ ሰዓት እኮ ወንድ ልጅ ወለደች ይላል። እዚህ ቤት ውስጥ ያላት የርብቃ ቻፕተር የሚገርማችሁ፣ ርብቃ እኮ መታ የገባችው የኢየሱስ ግንድ ውስጥ እኮ ነው። አልሰማችሁ? ዛሬ እግዚአብሔር ቻፕተራችንን ይቀየር። እኔ አላቅም ለማን እንደሆነ። እኔ እኮ ማታ ስላየሁት ነው ይህንን ነገር እንጂ እንደ ሰውኛ የተዘጋጀሁት መልእክት ነበረኝ ላገለግላችሁ። ጌታ ኢየሱስ ምስክሬ ነው ምላችሁ። ከዚህ ፕሮግራም በኋላ የሚያውቋችሁ ይርሷችሁ። አረ አንድ ሰው ጮሆ አሜን ይበለኝ።
እስቲ አንድ ሰው የኔ ነው የሚል አሜን ወስጃለሁ በል። ኦፎሌ አንደኛ የርብቃ ጋር የመጣው ያ ሎሌ ስፍራውን ያስቀይራል። በእግዚአብሔር ጉብኝት ምን ይቀየራል? ስፍራ ይቀየራል። ሁለተኛ ያ ይዞ የመጣው ሎሌው ይዞ የመጣው ኮሊንግ ጥሪው የርብቃን አዘግዩ መንፈስ ነው ያስመታላት። በእግዚአብሔር ጉብኝት ምን ይቀየራል ካል አዘግይ መንፈስ ይመታል ማለት። ዛሬ በእግዚአብሔር ጉብኝት ያዘገያችሁ መንፈስ የቤተሰብ ይሁን ከናንተ ሰፈር የወጣ ይሁን ዛሬ ይመታል። እጃችሁ ከፍ አድርጉና ዛሬ ይመታል በሉ። ዲሌን መንፈስ ቀላል እንዳይመስላችሁ። ስፒሪት ኦፍ ዲሌ አደገኛ ስፒሪት። ዴይ ቱ ዴይ መጸለይ ያለባችሁ ስፒሪት ምንድነው ካልከኝ፣ ስፒሪት ኦፍ ዲሌ ከትዳር ዓለም፣ ከስኬት ዓለም፣ ከፈውስ ዓለም፣ ከበረከት ዓለም ከሚያዘገዩ ነገሮች መካከል አንዱ ምንድነው ካልከኝ፣ ስፒሪት ኦፍ ዲሌ። እና ለዚህ ነው ቤተሰብ ተሰብስቦ ነው አንድ 10 ቀን ቆይ ስላ ኖ አለች። በፍጹም አለ መዘግየት አልፈልግም። ዛሬ መቃወም ያለብን መንፈስ አንዱ የዲሌን ስፒሪት የሚያዘገይንን መንፈስ መምታት ነው። አንደኛ ሰውን የሚያዘገየው ስፒሪት የቤተሰብ ከርስ ነው። አልሰማችሁ? የማን ከርስ ነው? የቤተሰብ ከርስ። ሰቆቃወ ኤርምያስ ላይ ምን ይላል? የአባቶችን ኃጢአት በልጆቻቸው ጫንቃ ላይ አስቀመጥክ ይላል። ለካ አባቶች የሰሩትን በደል ልጆችንም ያወራሉ። አባት አያት ቅድመ አያት የሰራውን አንተን የምታወራሩ። እየጠራህ ማፍረስ አለ፣ እየጠራህ ማስቆም አለ። ብዙዎቻችን በፋሚሊያችን በሚመጣ ከርስ መድረስ ካለብን ነገር አልደረስም፣ ዘግይተናል። ወጣው እኮ ተሳካልኝ እኮ እጄ ላይ ገባ እኮ ወደ ሆነ ሌቭል ወጣው ስትይ ወደ ኋላ የሚጎትትሽ መንፈስ አናቱ ይመታ። ንገረው፣ በኢየሱስም ሰብሬ እወጣለሁ በለው። እጅሽ ከፍ አድርጊና በኢየሱስም ሰብሬ እወጣለሁ በለኝ። በቤተሰብ በፋሚሊ ከርስ ወደ ኋላ የምትጎተቱ ሰዎች፣ ጠላት ወደ ኋላ የሚጎትታችሁ፣ ጠላት ወደ ኋላ የሚስባችሁ ሰዎች ለምን እንደማወራ አላውቅ። ዘርማን ዘርሽ ላይ ያለ እየተንከባለለ መጥቶ አንቺን የሚጎትትሽ ዛሬ ከላይሽ ላይ ይሰበራል። እጅ ከፍ አድርግና ሰብሬ እወጣለሁ በለኝ። ለምንድን ነው ዝም የምትለው? ሰብሬ እወጣለሁ በለኝ። የመጨረሻ አንድ 10 ቀን ምን በይ ነው ያሏት? ንገሩኝ። አንድ 10 ቀን ከኛ ጋር ኖ በተቃወምኮ ጊዜ አይደል የሚለው? ቀንበሩን ካንገት ላይ ምን ትለዋለ? ትሰብሯለ። ኖ ብለ። ስለዚህ ዛሬ ኖ ብለን ነው የምንወጣው። ኖ ያሉ ሰዎች እኮ ነው ስፍራቸው የተቀየረ አይደለም? ኖ እሺ፣ አጠገባችሁ ያለው ሰው አልዘገይም በሉት። ጨብጡትና አልዘገይም። እኔ እንዲህ ብዬ ነው ዛሬ የምጸልይልሽ። እግዚአብሔር ፊተኛ ያርግሽ። እግዚአብሔር ፊተኛ ያርግ። አበዳሪ ያርግ። ፊተኛ ያርግ። የምታበላ ያርግ። የምታበድር ያርግ። አንድ ሶቹ ከፍ አድርጎ አሜን ብለው ይውሰድ። 1 ሚኒት እንዲህ ታረጋላችሁ። እሺ፣ ከቀኝም ይሁን ከግራም ይሁን ከፊትም ይሁን ከኋላም ከየትኛውም አቅጣጫ እኛን ለማዘግየት የሚመጣ መንፈስ ካለ በሞኝነት መንፈሳዊ ዓለም ሞኞችን ነው የሚቀበለው። ብድግ በሉና ከአራቱም አቅጣጫ የሚያዘገይን ከቀኝ ከግራ ከፊት አንስቻለሁ በለኝ። አንስቻለሁ፣ ጨርሻለሁ። አንስቻለሁ በለኝ። አንስቻለሁ። ወራባ ጋሻ ታራባ ራባ ሻታራ ባጋሽ አራቦሴና ማሽ አንስቻለሁ በይኝና ጉብኝቴ እንዳይሆን የሚያዘገየኝ፣ ብሌሲንግ እንዳይሆን የሚያዘገየኝ፣ ወደ ብሬክ ስሩ ሰፈር እንዳልሄድ የሚያዘገየኝ አንስቻለሁ በይናቴ። የትኛውም ገደብ፣
የእናቴን የአባቴን ዘር ሐረግ የሚከተል ገደብ ስበር 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 ከመንገዴ ላይ አንስቻለሁ። ፍሩትፉል ወደምሆንበት ፍሬያማ ወደምሆንበት ሰፈር ወደ ውጤት አለበት ሰፈር ገባው ዛሬ ሰብሬ ገባው ዛሬ ሰብሬ የሚያዘገየኝን መትቼ የሚጎትተኝን መትቼ ወደ ኋላ የሚስበኝን መትቼ ገባው 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 የሚሸፍነኝን ማን ነው የሚጸልይ ሰው ሱበሩ 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 የሚያዘገየኝ የሚጎትተኝ ወደ ኋላ የሚያስቀይር ወደ ኋላ የሚስበኝ የቤተሰብ ከርስ ኔጌቲቭ ቃል ሰበርኩ 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 ኔጌቲቭ ወርድ ኢን ዘ ማይቲ ኔም ኦፍ ጂሰስ ስበሩ ሰበርኩ ከንቱ ፈዛዛ ቃል በፈዛዛና በእውነቴን ነው የምላችሁ ስበሩ አንድ ደቂቃ ዋው ሼላባጋስ እጃችሁ ከፍ አድርጉ እኔ ዛሬ አንድ ጸሎት ልጸልይላችሁ ይሄ ህዳር ወር ዛሬ ይሄን ትንቢት ተቀብሎ ለወጣ ሰው ወይ በአካል ወይ በስልክ ወይ እስከ ቤታችሁ እግዚአብሔር እኔን ቀብቶኝ ከሆነ ዛሬ እተነብያለሁ ወደ ኋላ የሚጎትትን እግዚአብሔር ቆርጦ ወደፊት የምትሄድበትን የበሩን መዝጊያ ሰብሮ ለሚያቁም ለማያቁም ለሚሰሙም ለማይሰሙም ለሚወዱም ለማይወዱም መነጋገሪያ የሆነ በር ይከፍትልሃል መነጋገሪያ የሆነ በር ይከፍትልሃል መነጋገሪያ የሆነ ቁልፍ ይሰጥሻል ማን አንድ ሰዎቹ ከፍ አድርጎ የሚወስ መንገዳችሁ ላይ ያለው ሊሚቴሽን ይነሳ መንገድ ላይ ያለው ሊሚቴሽን ይነሳ የኃጢአት ሊሚቴሽን ይነሳ የቤተሰብ መርገም ሊሚቴሽን ይነሳ የበሽታ ሊሚቴሽን ይነሳ ኔጌቲቭ ቃል ይነሳ በኢየሱስ ስም ይነሳ ራፓፓፓፓራስ ድህነትን ሸኛለሁ ኃጢአትን ሸኛለሁ በሽታን ሸኛለሁ ሬፔቼኔ ፔካስ ታካባይ ሆቶቶቶቶኮቦስ ሸኙ ቀኝ እጃችሁን ከፍ አድርጉና እንዲህ ብዬ ልጸልይ ለመጨረሻ ጌታ ቅድም ስላችሁ ሰማችሁኝ ድንገት ብቻ መታወቂያችንን ይቀይራል ድንገት ብቻ መጠሪያችንን ይቀይራል ድንገት ብቻ ስፍራችንን ይቀይራል እኔ ጸልይልሃለሁ ዛሬ እንደ እግዚአብሔር እንደ ተቀባ ነብይ እንዲህ ብዬ ትንቢት እናገራለሁ ከሰለችህ ነገር ጋር እግዚአብሔር ያፋታሃል ካደከመህ ነገር ጋር እግዚአብሔር ያፋታሃል በአደባባይ ያበላሹብህን ነገር እግዚአብሔር በአደባባይ ይቀይራል በአደባባይ የተናገሩትን ምላሳቸውን ያጥፋል ስምህን እግዚአብሔር በሰዎች መካከል ከፍ ያደርጋል መለኮታዊ ጉብኝት ወደ ቤታችሁ ይምጣ ዘካቱራ ያለቦ